በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የምስጋና ኢትዮጵያ ቤተሰቦቼ፣ የምስጋና ሚዲያ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? በክርስቶስ ፍጹም ሰላምታ ሰላም እላችኋለሁኝ። አዲስ ነኝ፣ አበረታቱኝ። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ድጋፋችሁን አሳዩኝ እህቶቼ እና ውድ ቤተሰቦቼ። ዛሬ ይዤ የመጣሁትኝ የመምህር የአባታችን የመልአከ መንክራት መምህር ግርማ በማለዳ መያዝ ከሚለው መጽሐፍ የተወሰደ የእርግማን መንፈስን አሰራር ነው። ክፍል 1 የእርግማን መንፈስ ይላል። በትህትና እንድታዳምጡኝ እጠይቃችኋለሁኝ። እርግማን እግዚአብሔር ለሰዎች የሰጠውን ጸጋና በረከት ሞገስን የሚያሳጣ ነው። ከክፉ መናፍስት ማሰራር መንገዶች መካከል አንዱና ዋናው ሲሆን ከዘር ወደ ዘር እየተሸጋገረ እየተላለፈ 4 እና 5 ከዚያም በላይ ዘመናት ትውልድ ውስጥም እየተንሰራፋ ያለማቋረጥም ሁሉም ቂመኛ አድርጎ እየተወራረሰ የሚያጠቃ መንፈስ ነው። ብዙ ጊዜ በቤተሰቦቻችንም በማህበረሰቦቻችን ውስጥ የሚገለጹ እርግማኖችን የጊዜያዊ ብስጭትና የንዴትን መገለጫ በሚመስሉ ይሁኑ እንጂ ዋናው መሰረታቸው ከዘር ወደ ዘር በመውረድ በውስጣቸውም ተደብቆ የሚገኝ የመናፍስት ምልክቶች ናቸው። ለምሳሌ ብዙ ቤተሰቦቻችን ውስጥም ወላጆች በልጆቻቸው፣ ሰዎችም በጎረቤቶቻቸው፣ በጓደኞቻቸው፣ በስራ ባልደረቦቻቸው ወዘተ ሲበሳጩ የሚናገሯቸው ቃላቶች ይጥረጋችሁ፣ ይድፋችሁ፣ ደምሽን ያፈሰው፣ ያንቺን ነገር ያሳየኝ፣ በአጭር ያስቀረሽ፣ ወልደሽ አትሳሚ፣ ለመኪና አደጋ ይዳርግሽ፣ ጥቁር ውሻ ውለጂ፣ የወለድሽው ዘር አይባረክ፣ ወልደሽ እንጀራ ያሳጣሽ፣ መንገድክን ይዝጋው፣ ብን ያድርግህ፣ ድራሽህን ያጥፋው፣ ቀባሪ ያሳጣ፣ ሞትሽን የገበያ ቀን ያደርገው፣ ሰይጣኖች፣ የሰይጣን ቁራጮች ወዘተ እየተባሉ የሚያንጎደጉዱ የእርግማን መዓቶችን ከዘር ወደ ዘር እየተላለፉ የመጡ የእርግማን መናፍስት ምልክቶች በውስጣችን ስር ሰደው በመኖራቸው ነው። ዲያብሎስ ሰዎችን የእርግማን መንፈስ ሰለባዎች ሆነው እንዲቀሩ ሁኔታዎችን በማመቻቸት ሟርትና ስድብ ግብሩንም እሱ በማድረግ መንፈስ በተጠራበት ሰው ላይም ሄዶ በማረፍም እርግማኑን ተግባራዊ ያደርጋል። ለምሳሌ አንድ ሰው በመኪና አደጋ ይዳርግሽ ተብሎ ከተረገመ ወይም መንፈሱ ከተጠራበት ዲያብሎስ ሰውየውን የመኪና አደጋ ሰለባ ያደርገዋል። ባለፉት ትምህርቶችም እንደተማርነው ዲያብሎስ የተጠቀሙለትንም የእርግማንን ቃል የሟርቶችን ቃል ሟርተኞችንም በሙሉ ተከታትሎ ተግባራዊ ያደርጋል። በጣም ይቅርታ አድርጉልኝ እህቶቼ። የእርግማን መንፈስ ጉዳቶች አንተ በመግባትህም እርጉም ትሆናለህ፣ በመውጣትህም እርጉም ትሆናለህ ይላል ዘዳግም ምዕራፍ 28 ቁጥር 19 ላይ። የእርግማን መንፈስ በግለሰብም ሆነ በማህበራዊ ደረጃ የሚከተሉትን ጉዳቶችን ያስከትላል። መልካም እድልንና እድገትን ያበላሻል፣ ያሰናክላል፣ ያቋርጣል። ጸጋን፣ የተቀባይነትንም የተወዳጅነትንም ክብር ያሳጣል። ሞገስ ያርቃል፣ እንዲለምንም ያደርገዋል። የእግዚአብሔርንም መንፈሳዊ ኃይል ከሰዎች በማራቅ ከትክክለኛው የአምልኮት ምሪትም ያቋርጣል። የሽማግሌዎችንም ማስተሳሰብ በማዛባት በማሳትና በመቀየር እግዚአብሔርን የሚያመሰግኑትን ትውልዱን የሚመርቁ የተጣሉትን የሚያስታርቁ አባቶች ከመሆን ይልቅ ነገር ቀስቃሾች፣ ቁጣን የሚያባብሱ የሚያጋግሉ ነገረኞች እንዲሆኑና የእነርሱንና የሚኖሩበትን ማህበረሰብ መንፈሳዊ የጉዞ አድማሶችን የህይወት ትልሞችን ሁሉ በማዛነፍና በማጨናገፍ ስር እየሰደደ የመጣውንም የጣዖት አምልኮትን የሚያንሰራፋና የሚያበረታታ ረጋሚዎችም እንዲሆኑ ያደርጋቸዋል። በጣም ይገርማል እህቶቼ። ከዚህ ውስጥ እንደምትማሩበት ተስፋ አለኝ።
ክፍል 2 ከፈለጋችሁ ክፍል 2ንም ደግሞ ይሄው የእርግማኑን መንፈስን ምን እንደሚያደርግ በሰውነታችን ውስጥ ካለ ምልክቱ ምን እንደሆነ እያብራራ ይናገራል መጽሐፉ።